አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገሬ ልጅ በያላችሁበት አላህ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ የመጣው ከባለፈው ያቆምኩበት የነብዩ ሰለላሁ ዐለይሂ ወሰለም የሚስቶች ታሪክ ክፍል 6 ነው ማለት ነው። መይሙና ቢንት አልሐስር ረዲየላሁ አን በሺዎች የሚቆጠሩ ሴቶች ለረሱል ሰለላሁ ዐለይሂ ወሰለም ነፍስን ሰጥቻታለሁ በማለት ለትዳር ቢጠየቁም ምላሽ የሰጡ ግን ለመይሙና ብቻ ነው። መይሙና ቢንት አልሐርስ ኢብን ሐዚን ኢብን ቡጂሪ የአብሰር ረዲየላሁ አን ባለቤት የሆነችው የኡሙ አልፈድል እህት የኸሊድ ኢብን አልወሊድ የአብደል ኢብን አባስ ረዲየላሁ አን አክስት ስትሆን ከቁረይሾች የተከበሩ ወይም ዛዝር መካከል ተጠቃሽ ናት። መይሙና መጀመሪያ ባሏ ባለመስማማታቸው ይፈታሉ። ለብዙ ጊዜያት ያለባል ከቆየች በኋላ ሁለተኛ ባል ታገባለች። ይሄ ያገባችው ሰውዬ ደግሞ ይሞታል። ስለዚህ መይሙና ሁለት ጊዜ አግብታ የፈታች እንስት ናት ማለት ነው። መይሙና ረዲየላሁ ዐንሃ ወደ ረሱል ሰለላሁ ዐለይሂ ወሰለም ሄዳ እንዲህ አለቻቸው፣ ያ ረሱላላህ ነፍሴን ሰጥቻታለሁ አለች። ይህንን በመሆን አላህ ይህን የቁርአን አንቀጽ አወረደ። አንተ ነብይ ሆይ እኛ እነዚያ መህሮቻቸውን የሰጠናቸው ሚስቶችህን አላህ ባንተ ላይ ከመለሰልህም እነዚያን እጅግ የጨበጥቻቸውን ምርኮች እነዚያ ከአንተ ጋር የተሰደዱ የአጎትህን ሴቶች ልጆች፣ የአክስቶችህንም ሴቶች ልጆች፣ የሹሞችህንም ሴቶች ልጆች፣ የሹሞችህንም ሴት ልጆች ማግባት ለአንተ ፈቅደንልሃል። ያመነችንም ሴት ነፍሷን ራሷን ለነብይ ብትሰጥ ነብይ ሊያገባት የፈለገ እንኳ ነፍሷን ራሷን ለነብይ ብትሰጥ ነብይ ሊያገባት የፈለገን እንኳን ከሙእሚናት ሌላ አንተ ብቻ የተጠራች ስትኮን ፈቀድንልህ። በእርሱ በእምነትና ላበ ሚስቶቻቸው እጆቻቸው በጨበጣቸው ባሮችህ ነገር ግን ግዴታ ያደረግንባቸው በእርግጥም በጨባጦቹ ባሪያዎች ነገር ግዴታ ያደረግንባቸው እውቀትና ባንተ ላይ ችግር እንዳይኖር ያለፉትን ፈቅደንልሃል። አላህም መሐር አዛኝ ነው። መይሙና ረዲየላሁ አን በዚህ አንቀጽ መሰረት የረሱል ሰለላሁ ዐለይሂ ወሰለም ሚስት ሆነች። በራሷ ፈቃድ መጥታ ነፍሷን በመስጠት ያለ መህር አገቧት ማለት ነው። ከቁርአን አንቀጽ እንደምንረዳው ይህ አይነት ጋብቻ የተፈቀደው ለውዱ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ብቻ ነው። ብዙ ሴቶች ልክ እንደ መይሙና ረዲየላሁ አን ለረሱል ሰለላሁ ዐለይሂ ወሰለም ነፍሴን ሰጥቼዎታለሁ ብለው ነገር ግን ከመይሙና ውጭ ማንንም አልተቀበሉም። መይሙና ረዲየላሁ አን የነብዩ ሰለላሁ ዐለይሂ ወሰለም ባለቤት በመሆኗ ከሌሎች ሚስቶቻቸው ጋር ተቀላቀለች። ኢስላም የሚያዘውን ኢባዳ በመፈጸም ግንባር ቀደም ነበረች። ለባሏ እንዲህ ታዛዥ ነበረች። አላህ መልካም ስራዋን ይቀበላት። ጁወይሪያ ቢንት አልሐርስ ረዲየላሁ አን ረሱል ሰለላሁ ዐለይሂ ወሰለም ጁወይሪያን በማግባታቸው ወደ 70,000 የሚጠጉ ከሃዲያን እስላምን ተቀብለው ሙሉ ታሪክን
ይገኛሉ። ሙሉ ስሟ ጃዌሪያ ቢንት አልሐረስ ቢን አቡ ዲራል ኢብን ለቢብ አልኸዛኢ ነው። ጃዌሪያ ረዲየላሁ ዐንሃ ከጎሳዎቿ መሳፍንት ወገን የምትወድቅ ቆንጆ ሴት ስትሆን በሙስሊም እጅ ስትገባ እድሜዋ 20 ቤት ውስጥ ነበር። በኑ ሙስጠሊቅ ከመዲና ራቅ ብሎ የሚገኝ ህዝቦች እና እነዚያ ህዝቦች ረሱል ሰለላሁ ዐለይሂ ወሰለም እና ሷሃቦቻቸው ሊያጠቁ እንደሆነ ለረሱል ሰለላሁ ዐለይሂ ወሰለም ዜናው ይደርሳቸዋል። ይህንን ጊዜ ብልህተኛዋ ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ሳንቀድም እንቅደም በማለት ወታደር ይዘው ከበቧቸው። ነቢይ ነገራቸው። ከዚያም ጦርነቱ ተከፈተ። ለሰዓታትም ያክል ከተዋጉ በኋላ ጦርነት በሙስሊሞች ድል ይጠናቀቃል። ብዙ የጦር መሳሪያዎች እና 350 የሚሆኑ ምርኮኞች ወታደሮች አንዴ ዑለማዎች 700 ነው ይላሉ። ወርቅ ጨርቅ ይህንን ይዘው ተመለሱ። ይህንን የውጊያው ውርስ ለረሱል ሰለላሁ ዐለይሂ ወሰለም ይሰጧቸዋል። እሳቸውም ሁሉንም ለሷሃቦቻቸው አከፋፈሉት። ጃዌሪያ ረዲየላሁ ዐንሃ ከተማረኩት ምርኮኞች አንዷ ናት። ምርኳ ለተዋጊዎች ሲከፈል ጃዌሪያ ለሳቢት ኢብን ቀይስ ደረሳት። ጃዌሪያ ረዲየላሁ ዐንሃ አሟሟቷም ሆነ ባሏ ትልልቅ ነገስታት ነበሩ በሞቶች ይደረጋል ናት። ሳቢያ ደግሞ የገጠር ልጅ ድሃ ነው። ከሱ ጋር መሆን አልወደደችም። ሳቢያ ደግሞ ነፃ አወጣችኝ ስትለው 9 ኡቂያ ወርቅ ጠየቃት። ከዛም ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄዳ ያ ረሱለላህ እኔ ምርኮኛ ነኝ። ምርኮ ሲከፈለኝ እጣ የደረሰኝ ደግሞ ከሳቢት ኢብኑ ቀይስ ነው። እኔ ደግሞ ከእሱ ጋር መሆን አልፈልግም ነፃ በለው ስለው 9 ኡቂያ ጠየቀኝ። እኔ ምርኮኛ ነኝ። ይህንን ሁሉ ገንዘብ የለኝም በሀገሬም ሆነ እስከጠው ነገር ብላ አቤቱታ አቀረበች። ስምሽ ማን ነው አሏት። ጃዌሪያ ቢንት አልሐረስ አለች። ተገረሙ። የአልሐረስ ልጅ ነሽ አሏት። አዎ አለች። የተገረሙ የንጉስ ልጅ ስለነበረች ነው። ባልሽስ እገሌ ብላ ነገረቻቸው። እሷ ንጉስ ነበረ፣ በጦርነቱ ሙቷል። አስገራሚው ታሪክ እዚህ ጋር ይጀምራል። የረሱል ሰለላሁ ዐለይሂ ወሰለም ብዙ ሴት ማግባት የሚያንገሸግሻቸው እውነታቸውን ተመልከቱ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ ከዚህ የተሻለ ባቀርብልሽ አትቀበይኝም አሏት። እሷም በጉጉት ምንድን ነው እርስ የአላህ መልእክተኛ አለች። እኔ ነፃ እንድትሆኚ ክፍያውን እፈጽማለሁ ከዚያም አገባሻለሁ አሏት። ጃዌሪያ የቀረበላት ምርጫ በጣም ስላስደሰታት ያለማቅማማት እሺ ነው ያለችው። በዚያ ሁኔታ የረሱል ሰለላሁ ዐለይሂ ወሰለም ሚስት ሆነች። በማግባቷም ሷሃቦች ተሰባስበው ጃዌሪያ የረሱል ሰለላሁ ዐለይሂ ወሰለም ሚስት ሆነች። የጃዌሪያ ቤተሰብ